በዓለማችን ላይ በየቀኑ በብዙ ሺህ የሚቆጠሩ ስልኮች፣ የሶሻል ሚዲያ አካውንቶች፣ የባንክ አካውንቶች ሀክ ይደረጋሉ። አታስቡ፣ ይህን ቪዲዮ እስከ መጨረሻ ካያችሁ እንዴት ሀከሮች ራሳችንን መጠበቅ እንደምንችል አንድ ባንድ በስቴፕ እናያለን። በተለይ አንደኛው መንገድ ከብዙ ነገር የሚጠብቀን። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ 7 የተለያዩ ከሀከሮች ራሳችንን የምንጠብቅበትን መንገዶችን ነው የማሳያችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ እያልኩኝ ወደ መጀመሪያ ቪዲዮ እንገባለን። ስትሮንግ ፓስወርድ በማድረግ ነው። ለምሳሌ አብዛኛው ሰው በተወለደበት ቀን፣ በመላእክት ቀን፣ አንዳንድ ኢቨንቶች በሆኑበት ቀን 1 2 3 4 ወይንም የስሙን ፊደል እንትን በማድረግ ነው ፓስወርድ የሚያደርገው። ይህ ደግሞ ሀከሮች በቀላሉ የኛን ፓስወርድ አክሰስ እንዲያደርጉ የሚፈቅደው ነገር ነው። ስለዚህ ይህንን ደግሞ ፕሮቴክት ለማድረግ የምንጠቀም በጣም ስትሮንግ የሆነ ፓስወርድን መጠቀም መቻል አለብን። ስትሮንግ ፓስወርድ በውስጡ ምን ይዛል? የመጀመሪያው ካፒታል ሌተር፣ ሁለተኛ ስሞል ሌተር፣ ሶስተኛ ስፔሻል ካራክተር፣ አራተኛ ቁጥር። እነዚህ 4 ነገር በአንድ ላይ የያዘ ስትሮንግ የሆነ ፓስወርድ ሀከሮች በቀላሉ የማይገምቱትን ፓስወርድ መጠቀም መቻል አለብን። ምክንያቱም ፒሽ በሚያደርጉበት ጊዜ የኛን ፓስወርድ በቀላሉ እንዳይገምቱ ይጠብቀናል ማለት ነው። ሁለተኛ ራሳችንን ከሀከር የምንጠብቅበት መንገድ ቱ ፋክተር አውተንቲኬሽን በመጠቀም ይህንን አፕ በቀላሉ ከፕላይ ስቶር ገብተን ፕላይ ስቶር እንገባለን። ከዛ ፕላይ ስቶር ከገባን በኋላ ቱ ፋክተር አውተንቲኬተር ወይንም ጎግል አውተንቲኬተር የሚለውን ሰርች እናደርጋለን። ከዛ ጎግል አውተንቲኬተር የሚለው ሲመጣ ዳውንሎድ እናደርጋለን። እንደዚህ ዳውንሎድ አድርጎ ሲጨርስ ይሄንን ኦን እናደርጋለን። ይሄኛው ነገር በስልካችን ውስጥ ካለ ሀከሮች ፓስወርዳችንን እንኳን ቢያውቁ ሎጊን ማድረግ አይቻልም። ከባድ ምስጢር እዚህ ጋር ያለው ምክንያቱም ቬሪፊኬሽን ኮድ የሚላከው እኛ አውተንቲኬተር ላይ ስለሆነ ነው። ስለዚህ አሁኑኑ ይሄን ነገር ዳውንሎድ በማድረግ ስልካችሁ ጋር ማገናኘት አለባችሁ። ሶስተኛው ራሳችን ከሀከር የምንጠብቅበት መንገድ ምርጡ መንገድ ምንጫቸውን የማናውቀው አፕሊኬሽን በስልካችን ላይ በፍጹም ኢንስታል ማድረግ የለብንም። ለምሳሌ ከተለያዩ ምንጭ በውስጣቸው ቫይረስን የያዙ በውስጣቸው ሰላይ የሆነ ኮዶችን የያዙ አፖችን ከማናውቀው ምንጭ ኢንስቶል ማድረግ የለብንም። ከቴሌግራም ከተለያዩ ሰርች አድርገን ካገኘናቸው ሳይቶች ምንም አይነት በፍጹም በየትኛውም አጋጣሚ ስልካችን ላይ እንደዚህ አይነት አፕሊኬሽን መጫን የለብንም። ስለዚህ ከየት ነው መጫን ያለብን ካላችሁ አሁንም ፕላይ ስቶር ወይንም አፕ ስቶር፣ አንድሮይድ ተጠቃሚ ከሆናችሁ ጉግል ፕላይ ስቶር እና አንድሮይድ ተጠቃሚ አይፎን ተጠቃሚ ከሆናችሁ ደግሞ ከአፕ ስቶር ብቻና ብቻ አፖችን ዳውንሎድ በማድረግ መጠቀም አለባችሁ። ይህን በማድረግ ስልካችሁን ከሀከሮች እንድትጠብቁ እላለሁ። ይሄኛው ደግሞ አራተኛና በጣም ቁልፍ የሚባል ራሳችንን ስልኮቻችንን ከሀከሮች የምንጠብቅበት ዋናው መንገድ ነው።
ምንድነው አትልም? ስልካችንን አፕዴት ማድረግ። አፕዴት ዋና ጥቅሙ አዳዲስ ፊቸሮችን ብቻ ለማግኘት ሳይሆን እኛ ሳናውቅ በስልካችን ውስጥ ገብቶ የሚጠቀሙ ሀከሮችን ከሱ ውስጣችን ማስወገድ የምንችልበት መንገድ ነው። ስለዚህ ሌላ በሰውር የመጣው አፕሊኬሽን ሊሆን ይችላል። አንደኛ ሳናውቅ በሰውር እየሰለለን ያለው ነገርም ከሆነ ያንን አስወጥተን ስልካችንን ሰላም የምናደርግበት መንገድ ነው። ስለዚህ አፕዴት ማድረግ በሳምንት አንዴ ወይም የሆነ ጊዜ ላይ ብቻ በቅርብ ስልኮቻችሁን አፕዴት ማድረግ እንዳትረሱ። አምስተኛው ይሄ ደግሞ በማወቅም ባለማወቅም ሁል ጊዜ ለሀገሮች ራሳችንን ቫልነራብል የምናደርገው መንገድ ነው። ታውቃላችሁ፣ በየቡና ቤት፣ በየሻይ ቤቱ፣ በየግሮሰሩ፣ በየሆቴሉ፣ በየሆስፒታሉ ዋይፋይ ተበራክቷል እና ባገኘንበት መንገድ ሁሉ ፍሪ ዋይፋይዎችን ኮኔክት እያደረግን የባንክ ትራንዛክሽን እናደርጋለን። ብዙ አፖቻችን፣ ብዙ ሶሻል ሚዲያዎቻችንን እንከፍታለን። ይሄ ደግሞ ስልካችንን ለጠበቀው ሀከር አሳልፈን ሰጠን ማለት ነው። ምን እያልከን ነው ላላችሁ፣ ቢ ኬርፉል ዊዝ ፐብሊክ ዋይፋይ። ራሳችንን ፐብሊክ ዋይፋዮቻችን ዝም ብለን ሄደን አገኘን ብለን ኮኔክት ከማድረግ ራሳችንን እንጠብቅ እያልኩኝ ነው። ለምሳሌ እንደዚህ አይነት ነገር መጠቀም ከፈለጋችሁ፣ ፐብሊክ ዋይፋዮችን መጠቀም ከፈለጋችሁ አሁንም የሚጠቅማችሁ አንድ አፕሊኬሽን አለ። ወደ ፕላይ ስቶር እንገባለን። ከዛን ፕላይ አፕ ከፕላይ ስቶር ከገባን በኋላ ፕሮቶን ቪፒኤን ወይንም ኖርድ ቪፒኤን የሚለውን ሰርች እናደርጋለን። ይሄ መጀመሪያ ላይ የመጣው ይህንን አንድን ነካና ኢንስቶል እናደርጋለን። ይህን ኢንስቶል ካደረግን በኋላ ኮኔክት አድርገን ማንኛውንም አይነት ፓብሊክ ዋይፋይን መጠቀም እንችላለን ማለት ነው። አደራችሁ ያለ ቪፒኤን አገኘን ብላችሁ በየቦታው የተለቀቀውን ዋይፋይ ከዛሬ ቀን በኋላ መጠቀም አቁም። ስድስተኛው እና ዋነኛው ቼክ አፕ ፐርሚሽን። ሁልጊዜ አንድ አፕሊኬሽን ኢንስቶል ስናደርግ ፐርሚሽን ይጠይቀናል። ልክ ሁሉም አፕ ላይ ለምሳሌ እዚህኛው አፕ ላይ እንደዚህ አድርገን ያው እዚህ ላይ አንድ ክሊክ ስናደርግ የሚያመጣት ኦፕሽን አለች። ያ አፕ ፐርሚሽን የምትል ከዛ ነው ስክሮል ስታደርጉ ማይኩ፣ ኮንታክቱ፣ ካሜራው፣ ማይክሮፎኑ ምኑ እዚህ ላይ ይገኛል። ፐርሚሽን ኦን ሆኖ ነው ያለው ማለት ነው። ስለዚህ ይህንን ቼክ ማድረግ አለብን። ለየትኛው አፕ ነው መፍቀድ ያለብን፣ ለየትኛው አፕሊኬሽን ነው አለመፍቀድ ያለብን የሚለውን በትክክል ማጤን አለብን ማለት ነው። ስለዚህ ፐርሚሽኖቹን የማታምኑትን ፐርሚሽኖች ማስወገድ መቻል አለባችሁ። የመጨረሻው እንደ አጥር ሆኖ ስልካችንን ከሀከሮች የሚጠብቀን ዋናው አንቲ ቫይረስን በስልካችን ላይ መጫን አለብን። አንቲ ቫይረስን በስልካችን ውስጥ ከጫንን ወይ ብለን ተገላገለን ማለት ነው። ለምሳሌ አቫስት ሞባይል ሴኪዩር የሚባል አለ፣ ቢትዲፌንደር ሞባይል ሴኪዩር የሚባል አለ። ብዙ አንቲቫይረሶች አሉ።
ኤኒዌይስ ባይ ዲፎልት ከአንድሮይድ 10 በላይ ከ8 በላይ ያሉ ስልኮች ባይ ዲፎልት ስትሮንግ የሆነ አንቲ ቫይረስ ተጭኗል። አንዳንድ አንቲ ቫይረሶች በራሳቸው በውስጡ ሌላ ነገር ያዙ ስለሆኑ ለሱ ቢከርፉል ጥንቃቄ እንድታደርጉ ማለት እወዳለሁ። በስልካችን ላይ አንቲቫይረስ ጭነን መጠቀም አይጎዳንም እላለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ለጓደኞቻችሁ ሼር አድርጉ። ማንኛውም ጥያቄ ካለ ኮሜንት ላይ ጻፉልኝ፣ እመልሳለሁኝ። አመሰግናለሁ።